ብዙዎች ስኬትን እንደ ተራራ ጫፍ ያዩታል። እኔ ግን ስኬትን የማየው በየቀኑ በምናፈሰው ላብ፣ በምናደርገው ትግል እና ተስፋ ባልቆረጠው ልባችን ውስጥ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የኮር ጠባቂ ቻናል ቤተሰብ፣ ዛሬ ስለ ስኬት ላወራችሁ ፈለኩኝ። አንደኛ፣ ስኬት ማለት መጀመሪያው ስኬት ማለት የግድ ሚሊዮነር መሆን አይደለም። ስኬት ማለት ዛሬ በስደት ሆነሽ ለቤተሰቦች መቆም ነው። ስኬት ማለት በድካም ውስጥ ሆነሽ አላህን መዘከርሽ ነው። ዛሬ የምትሰሪውን ከባድ ስራ ለነገው ትልቅ ህልምሽ መሰረት መሆኑን አትርሽ። ትልቁ ስኬት ራስን ማሸነፍ ነው። ብቸኝነት ሲሰማሽ፣ አልችልም ባይነት ሲወርሽ፣ በልብሽ ተስፋ መቁረጥ ሲመጣ፣ ያንን ስሜት አሸንፈሽ ወደ ስራሽ ወይም ወደ ዚክርሽ ስትመለሽ፣ ያኔ ነው ትልቁ ድል። የታጋሾች ውጤት አይቀርም። አላህም ደግሞ ታጋሾችን ስለሚያግዝ ዛሬ የምታልፊበት የስደት መከራ፣ ከሰው ፊት ማየትና ብቸኝነት ነገ ለምትገነቢው የደስታ ህይወት ዋጋ መሆኑን እወቂ። ውድ እህቴ፣ ባለሽበት ቦታ ሆነሽ ራስሽን ጠብቂ። ስኬት አንቺ ነው። ተስፋ አትቁረጪ፣ ምክንያቱም ያንቺ ጥንካሬ ለብዙዎች ተምሳሌት ነው። ይህ የኮር ጠባቂ ነው። ሰብስክራይብ በማድረግ አብራችሁ ነው።